ሰላም ሰላም ጋይስ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን። ድጋሚ ተመልሻለሁ። እንኳን ደህና ጠበቃችሁኝ እናንተም። ዛሬ ደግሞ እስቲ ቁጥርጥር እንሰራ አብረን ቁጥርጥር እንሰራ እና አንድ ሀሳብ መጣልኝ። እሱ ምንድነው? ቻሌንጅ ብንጀምር ምን ይመስላችኋል? ቻሌንጅ በየሳምንቱ በወር ውስጥ 4 ማለት ነው። በወር ውስጥ 4 ቻሌንጅ ብንጀምር ከዛም እናንተም ለውጥ ታገኙታላችሁ። እኔ ከዚህ በፊት ቻሌንጅ አድርጌያለሁ ለፀጉሬ እና ጥሩ ለውጥም አግኝቼበታለሁ። እና እኔ ሁኔታዎቹን አመቻችቼ ቻሌንጅ እንጀምራለን አብረን። ቻሌንጁ ምንድነው? ፀጉራችንን ከመታጠባችን በፊት የምንጠቀመውና ከታጠብን በኋላ የምንጠቀመውን ቅባት ለየብቻ እንሰራለን። ከዛን በሳምንት አንዴ በየቀኑ የምትታጠቡ ካላችሁ እሱም ያው እንደ ሁኔታው ይወሰናል ማለት ነው። በየቀኑ ፀጉራችሁን የምትታጠቡ እንደዚህ ሙቀት ላይ የሆናችሁ ለምሳሌ ምግብ የምትሰሩ ያው ግዴታ በሳምንት በየቀኑ የምትታጠቡ ልትኖሩ ትችላላችሁ። ግን በጣም ከባድ ነው በየቀኑ ፀጉር መታጠብ። እኔ በሳምንት አንዴ ነው የምታጠበው። በሳምንት አንዴ በወር 4 ጊዜ ማለት ነው። እንደዛ ሲሆን አሪፍ ነው። አንደኛ እኔ ምግብ አልሰራም። በርግጥ ያው እሷን አግዛታለሁ እንጂ እኔ ምግብ አልሰራም። በቃ እኔ ምግብ አልሰራም። ሴትዮ ነች የምትሰራው። እና ምግብ ለብቻችሁ ደግሞ ኩሽና ውስጥ ምግብ የምትሰሩ እንደዚህ ሙቀት ላይ ፀጉራችሁን በተለይ የምትሸፍኑ ለዛ ከባድ ነው። ወይ በየሳምንቱ በየቀኑ መታጠብ አለባችሁ። ሙቀቱ አለ፣ የምግቡ ሽታ አለ። ለዛ ያው ትታጠባላችሁ በየቀኑ። እሱ ግን ለፀጉር በጣም ከባድ ነው እና ግን ስራ እስከሆነ ድረስ ምንም ማድረግ አይቻልም። ግን ቻሌንጅ እንጀምራለን አብረን። በየቀኑ እንኳን መከባከብ ቢከብዳችሁ አንድ ቀን ተጠቅማችሁ በሁለተኛው ቀን እየዘለላችሁ እንደዛ ቢሆን አሪፍ ነው። እና አሁን ቻሌንጅ እንጀምራለን አብረን። ቻሌንጃችንን ጀምረን ፀጉራችን ለውጥ እናያለን ማለት ነው። ለውጥ የሚሰጥ ነገር መሆን አለበት። በእርግጠኝነት ደግሞ እናንተም ለውጥ ታገኙበታላችሁ። እኔ መጀመሪያ ቻሌንጅ አድርጌ ስላየሁት በራሴ መጀመሪያ ሞክሬ ሲሆን ለውጥ ሲኖሩ ነው ለእናንተም ማመጣ ያላችሁ ሁሌም። ከዛን ቻሌንጅ እናደርጋለን ጋይስ። ከኔ ጋር ትጀምራላችሁ ማለት ነው። እናንተም ቻሌንጃችሁ ይጀመር የምትሉ በኮሜንት አሳውቁኝ። ከዛን እኔም እዘጋጅበታለሁ ማለት ነው ጋይስ። እና ቻሌንጁ ደግሞ እንደነገርኳችሁ ከመታጠባችን በፊት የምንጠቀምና ከታጠብን በኋላ የምንጠቀም ነው የሚሆነው። እና ትወዱታላችሁ ብዬ ተስፋ አደርጋለሁ ጋይስ። እንደምትወዱት ተስፋ አደርጋለሁ ከወዲሁ። እርግጠኝነት ለውጥ ታገኙበታላችሁ። ለውጥ እንደምታገኙበት እርግጠኛ ሆኜ ነው የምነግራችሁ ጋይስ። እናንተም ደግሞ ፀጉራችሁን ማለት ነው ጊዜ ብታጡ እንኳን
ጊዜ ብታጡ እንኳን እንደዚህ ወፈር ወፈር ያለ ቁጥርጥር። ይህ ደግሞ ሁለትዮሽ። እኔ አሁን ሁለትዮሽ እወዳለሁ። ጊዜም አይወስድባችሁም፣ አያስቸግርም። አሁን ይህንን ራሱ ሁለትዮሽ ሰትቼ ነው ይህንን የተሰራሁት። ከሁለት ቀን በፊት ሶስትዮሽ ማነው ሹሩባ ነበረ። ከዛ ሹሩባ ፈተውትና ከዛ ሁለትዮሽ ተሰራውኝ። ወይ ደግሞ ከዚህ በኋላ እናንተ ካወደዳችሁ ከኔ ጋር ቪዲዮን የምታዩልኝ ሼር፣ ላይክ፣ ሰብስክራይብ የምታደርጉልኝ ከሆነ እያንዳንዷን አሳያቸዋለሁ ማለት ነው። ምንም ከሳምንት እስከ ሳምንት ለፀጉር የምጠቀመውንና የማደርገውን እያንዳንዱን ቪዲዮ እያረኩኝ እየሰራሁኝ አሳያቸዋለሁ። ግን ያው እናንተ ላይክ፣ ሰብስክራይብ እና ሼር የማታደርጉ ከሆነ ግን ያው ጥሩ አይመጣም ማለት ነው። አበረታቱን። ጠቃሚ ነገር ነው ማመጣላችሁ። ጠቃሚ ነገር ምንም ወጪ ያሌለው በቀላሉ የምታገኙት ነገር እስከሆነ ድረስ ምንም አይጎዳንም። እና ጋይስ ቪዲዮ እንዳይበዛባችሁ ራሱ እንዴት እንደሚጨነቅ ብታዩ ማለት ነው። ከፊት ልሰራ እና ቪዲዮ እንዳላበዛባችሁ ንገሩኝ እሺ። በየሳምንቱ ሳይሆን በየቀኑ በሳምንት ውስጥ አንዴ ነው የምታጠበው። ከዛ በፊት ግን እያንዳንዷን ለፀጉር የማደርገውን አሳይን ካላችሁን በየቀኑ ባይሆንም በአንድ ቀን አልፌ በሁለት ቀን ምናምን ቪዲዮ ልሰራላችሁ እሞክራለሁ ማለት ነው። እና እናንተ አሳውቁኝ፣ በኮሜንታችሁ አሳውቁኝ። በርቺ በሉ፣ አበረታቱኝ። እና የሆነ ሰው እኮ የሆነ ነገር ሰርተው ሰው ካልወደደው እንትን አይልም። ሞራላችሁ ብዙም ለመስራት እንትን አይላችሁም። ጠቃሚ ነገር ሆኖ ሳለ እንደዚህ ቪዲዮ የማይታይ ከሆነ ቪው ያሌለው ከሆነ የመስራት እንትናችሁ ደከም ይላል ትንሽ። እና ሀሳባችሁን በኮሜንት አሳውቁኝ። ጠቃሚ ነገር ነው የማቀርብላችሁ። ለሚጠቅማል ብላችሁ ለምታስቡ ጓደኞቻችሁም ሼር አድርጉላቸው እና ከዛን ቻሌንጃችንን እንጀምራለን። በየሳምንቱ ደግሞ በየሳምንቱ ሳይሆን በየሁለት ቀን እያንዳንዱን እንቅስቃሴ የማደርገውን በቪዲዮ አሳያችኋለሁ። ለፀጉራችሁ ለውጥ የምትፈልጉ ከሆነ ደግሞ ከኔ ጋር ታደርጉታላችሁ ማለት ነው። በእርግጠኝነት የማይፈልግ አለ ብዬ አላስብም። ብዙዎቻችን እንፈልጋለን፣ ግን አንድ የጊዜ ጥረት አለመመቻቻትና ከስራ ጋርም አይሄድላችሁም። ለዛ እንደሚመቻችሁ አድርጋችሁ መጠቀም ትችላላችሁ። እኔ የምለውን ብቻ ሳይሆን እንደዚህ አድርጉ ስላችሁ እኔ ያልኩትን ብቻ ሳይሆን በራሳችሁ መንገድ በሚመቻችሁ መንገድ አድርጋችሁ ብትጠቀሙ እንደዛ ይመረጣል። ለምን እኔ ባደረግኩት መንገድ ለእናንተ ላይሆንላችሁ ይችላል። እና ጋይስ አሳውቁኝ በኮሜንት እሺ፣ እንዳትረሱ አሳውቁኝ በኮሜንት። እና ቪዲዮ እንዳይበዛባችሁ ከወዲሁ እኔ ልሰናበታችሁ ማለት ነው። ይኸውት ቪዲዮ ውስጥ አልገባም እንጂ ተነስቼ ባሳያችሁ ደስ ይለኝ ነበር።
ያለውን አልተሰራውም፣ ግን በቃ ይሄኛው የተሰራሁት እነዚህና ከኋላው ደግሞ ቪዲዮ ከሚበዛባችሁ እንደዚህ እያደረጋችሁ ፀጉራችሁ ሙሉን አይታያችሁም። እያችሁ በቃ የተፈጥሮ ምንም እንትን ያለለው ነው። ፀጉራችሁ እንደዚህ ተንከባከቡላችኋለሁ። እኔ ፀጉሬን ጨርሳለሁ። እናንተ ከወዲሁ ባይ ባይ። አመሰግናለሁ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። ኮሜንት ደግሞ እንዳልኳችሁ በኮሜንት ሀሳባችሁን አሳውቁኝ። ባይ ባይ ጋይስ።